ኔትፍሊክስ የት ነው የተፈተንኩ የሚል እያየው ነበር። አሁን ቅድም ካልጠቀስኩኝ እንጃ ኬንያ አለ። አሁን እኔ ሙምባይ ነው የተፈተንኩት። የቅድም አልጠቀስኩም ነበር መሰለኝ እና ኬንያ ከረንትሊ ኬንያ አለ። ቪዛም ሪኳየርመንት ብዙም የሌለው ቦታ የኔትፍሊክስ እዛው ቅርብ ኬንያ አለ። 2027 ላይ ደግሞ 26 መጨረሻ ወይም 27 ላይ ኦንላይንም ሊሆን እቅድ አላቸው። በዚህ አጋጣሚ አሁን ለገባችሁ ፈተናውን ከቨር የሚያደርገው የመፈተኛውንም የፕሌንንም በተመሳሳይ ሁኔታ ከኤርፖርት ትራንስፖርቴሽን ኤቭሪቲንግ እነሱ ናቸው ከቨር የሚያደርጉት በተመሳሳይ የኢቫሉዌሽኑንም ጨምሮ እና እናንተ የፕሮፊሸንሲ የኢምባሲ ነው የምትከፍሉት ከፍላችሁ የምትገቡ ሌላውን ፕሮሰስ እነሱ ነው ደሆል የሚያደርጉት ከእናንተ የሚቀበሉት ምንም አይነት ክፍያ የለም። እኛውን ስለ አንዱ ነው እየተነጋገርን ያለው። በጣም ብዙ ኤጀንቶች አሉ ምንም አይነት ክፍያ የማይቀበሉ ግን ወንድማችን ብሩክ የመጣበት አቫንት ያደርግ እሱ ግን እሱን ያው ሊንኩን ቴሌግራም ግሩፕ ልክ ላይቭን እንደጨረስን ቴሌግራም ግሩፕ እናስቀምጥና ሊንኮቹን ድሮፕ እናደርግላቸዋለን። እዛ ላይ የምትፈልጓቸው እንትኖች ካሉ ኮሚኒኬት እናደርጋለን። ወደ 4-5 ልኮልኛል ሲጂኤፍኤንኤስንም ጨምሮ ኢቫሉዌት በግላችሁ ማድረግ ትችላላችሁ። በኤጀንት ሜል አይጠበቅባችሁም። እነሱ የሚጠቅሟችሁ ስራ ከስራ ጋር የተያዘው ምናምን ላይ ነው በደንብ የሚያግዟችሁ እንጂ ለምሳሌ አንዳንድ ሰው በራሱ ፈልጎ ፈተናውን አልፎ በራሱ እንግዲህ ፕሮፌሽንሲውንም የነርሲንግ ኤግዛሙንም ኤቭሪቲንግ ጨርሶ በራሱ አሜሪካ ያሉ ካምፓኒዎች ላይ አፕላይ አድርጎ የሚመጣ ማለት ነው። ግን ደግሞ በኤጀንትም ከሆነ ደግሞ የመፈተኛ ኤቭሪቲንግ ደግሞ እሱ ከቨር ያደርጋሉ። ግን ከእናንተ የሚቀበሉት ምንም አይነት እንትን የለምና ያው ቅድም ሜንሽን ስላደረገው አጠቃላይ ወጪው ፉል ስፖንሰርሺፕ እነሱ የኔ ፉል ስፖንሰርሺፕ ነበረ። ግን አንዳንዴ ሰልፍ ፕሮሰስ የሚደረጋል። ሰልፍ ፕሮሰስ በራስ ሰው ራሱ ከፍሎ መፈተን የሚፈልግ ከሆነ እስከ $5,000 አካባቢ ሊፈጅ ይችላል። ባሪ ያደርጋል። ግን ሞር ቀደም ከዳግሻም ጋር በኋላ ልክላቸዋለሁ እያለ ነበር። ነፃ የሚሰጡ ብዙ እድል ያላቸው አሉ። ነፃውን ሞድ ብትጠቀም እመክራለሁ። ባስ ከዛ ውጭ ጁኒየር ይቀበላሉ ይላልከኝ? አዎ ይቀበላል። ጁኒየር 1 ዓመት ሚኒመም ኤክስፒሪየንስ 1 ዓመት እንዲሆን ይፈልጋሉ። 100 አልጋ ያለው ሆስፒታል ላይ ሪፈራል ሆስፒታል ላይ እሱን ይፈልጋሉ። ግን ይቀበላል ጁኒየር። እዚህ ሀገር ሲመጣ ትሬኒንግ ይሰጣሉ። በእኔ ኤጀንሲ 6 ሳምንት ስልጠና ነበረው። ግን ሞሮፍ ስልጠናው ሞሮፍ እንዴት ነው ፕሮሰሱ መንጃ ፈቃድ መያዝ ከአሜሪካ ሲስተም ጋር መቀላቀል የሚለውን ካልቸራል ትራንዚሽን ፕሮግራም የሚባል ትራንዚሽን ፕሮግራም አላቸው። ሙሉ ለሙሉ ትሬኒንጉ ላይ የተካተተ የሚያስፈልጉ ዋና ዋና ነገሮች ለ6 ሳምንት ሆቴል ይዘው ፍሎሪዳ ከተማ ላይ ስልጠና ሰጥቶኝ ነበረ። ከዛ ውጭ በነርሲንግ ስራ ላይ ደግሞ ሆስፒታል እንደመጣው ፕሪሰፕተርሺፕ የሚባል ፕሮግራም አለ። እዚህ ሀገር አንድ ነርስ ሻዶ እያደረገ ነው ለ8 ሳምንት አካባቢ በዛ መልኩ ነው የሰራ ነው። ሙሉ የመጣ ነውን ለ8 ሳምንት ሻዶ የሚያደርገን ነርስ ነበረ። እዚህ ረጅም ዓመት ኤክስፔሪንስ ያለው አንዳንዴ በቃ በቂ በስራው ላይ ልምድ ያለው ሰው በደንብ በሁሉ ነገር ይረዳል። በጣም ኦፕን ናቸው። ኤኒታይም ጥያቄ ብትፈልጊ ሊረዱሽ ሁሉም ሰው ዝግጁ ናቸው። ሞደርን ወርልድ ላይ ስለሆነ እጃችን ላይ ይዘን የምንንቀሳቀሰው ኮምፒውተር ሙሉ መረጃ አለው። ሆስፒታል ውስጥ ኮምፒውተር ሰጥተውን በኮምፒውተር ነው ኤቭሪቲንግ የሚሰራው እና ኤቭሪቲንግ መረጃ አለው። ከፍተት የሆኑ ነገሮችን ገብቶ ሪፈር ማድረግ ይቻላል። ሲስተሙ ራሱ ያስተምራል እና ፎሎሚ እና መገናኘት እንችላለን። ኢትዮጵያ ትምህርት 10ኛ ክፍል ነው ወይስ 12ኛ ነው የጨረስከው? 12ኛ ክፍል ነው የጨረስኩት። ዲግሪ ነበር ኢትዮጵያ ነበር፣ ግን በዲፕሎማም ይቻላል። ማብሮ ተያይዞ አየሁት። ከኤች1ቢ ወደ ኤቢ3 መቀየር ይቻላል የሚለው ጥያቄ ይቻላል። ከኤች1ቢ ላይ ያለ ማንኛውም ሰው አይ ቲንክ ኪዩ ነው የሚለው እና ኤች1ቢ ላይ ሆኖ ከአሜሪካ ነው ወይስ ኢትዮጵያ ነው የሚለውን ጥያቄ ኪዩ ከመለስክልኝ ወይም ከመለስሽልኝ ሁለት የተለያየ መልስ ነው የሚሆነው። ከአሜሪካ ከሆነ ይቻላል፣ ከኢትዮጵያ ከሆነ ከረንት ላይ ለተወሰነ ጊዜ ሆልዶናል፣ ግን ይቻላል ወደፊት። ኦኬ ቴንክ ዩ ብሩኬ። እዚህ ጋር የተወሰነ ነገር ላሳያቸው፣ ይህም በትልቁ ላድርግላቸው እና ስክሪኑ ላይ የሚታያችሁ ከሆነ ኤጀንሲዎቹን ላሳያችሁ እና ግሩፑን እዚህ ጋር አስቀምጬ ድሮፕ አድርጌዋለሁ። ሊንኮቹን የምታገኙበትን ቴሌግራም ግሩፕ ዋን ስቶፕ በሚለው ስር ያስቀመጥኩት ኢትዮ ነርስ የሚል ግሩፕ ድሮፕ ያደረኩላችሁን ቴሌግራሙን ጆይን ማድረግ ትችላላችሁ። በሱ ግሩፕ ገብታችሁ ማለት ነው። ስትገቡ አፕሩቫል አይፈልግም። ጀስት አሁን ነው ክሬት ያደረኩት። አይ ቲንክ 2 ሰዎች አሉ። ጆይን ብታደርጉ ሊንኮቹን እዛ ላይ አስቀምጥላችኋለሁ። ማንም ስንት ኤጀንቶች አሉ እዚህ ጋር ማሳያችሁ። ሜድ ፕሮሚል አንድ ኤጀንት፣ ይሄም ሁለተኛ የሚለው አቫንት የሚለው ኤጀንት አለ። ሶስተኛ ይሄንን ድሮፕ አድርግላችኋል። አራተኛ ምንድነው ሼር ዋተር የሚል አይደል አለ። ዶክመንት ደግሞ ኢቫሉዌት የምታደርጉበት
ሪኩዌስት ጂኤፍኤንኤስ የመጀመሪያ ጂኤፍኤንኤስ የሚባል እነዚህን ሊንኮች ሁሉንም ግሩፑ ላይ ድሮፕ አደርግላችኋለሁ። ስትገቡ ታገኙታላችሁ። እዚህ ላይ ነው ጆይን አድርጉ። እነዚህን ግን ያልኳችሁን ሊንኮች ቴሌግራም ግሩፑ ላይ አደርግላችኋለሁ። ሶ ጆይን አድርጋችሁ ቴሌግራም ግሩፑን የምትፈልጉትን ሪሶርሶች እዛ ላይ እናስቀምጣለን። ትራንዚሽኑ ቅድም የተወሰነ አንስቼዋለሁ። ትራንዚሽን ስፔሻሊስት አላቸው በደንብ ሰፖርት የሚያደርግ ሲስተሙን የሚያሳይ እዚህ ሀገር ከተመጣ በኋላ እያንዳንዱን ስቴጅ ባይ ስቴጅ የሚያሳይ የዚህ ሀገርን ፓርት ቅድም ሜንሽን ስላላረግነው ነው። እዚህ ከተመጣ በኋላ ትሬኒንግ ተቋም አለ ለ6 ሳምንት። ከትሬኒንጉ ተቋም በኋላ አንድ ሰው ይመድባሉ ይዞ ሀገር የስራ ቦታ ይዞ የሚያስተዋውቅ ቤት ኪራይ የሚያስፈልጉትን ነገሮች የሚያስተካክል። ከሱ ተጨማሪ ደግሞ ሁለተኛ ለስራውን ቦታ ሄዶ ያስተዋውቃሉ። ስራ ቦታ ላይ በደንብ ወርክ ዲፈረንስ ይኖረዋል። ስራ ሎዱ ትንሽ ሊለያይ ይችላል፣ አይነቱ ሊለያይ ይችላል። ግን ስራው ነርሲንግ ሳይንስ ነው፣ ተመሳሳይ ነው። ሰው አዳፕት ለማድረግ 1 ሳምንት በቂ ነው ብዬ አስባለሁ። የቪዛ ስታተሳቸውን ኖርማሊ ከኤፍ1 ቪዛ ስራ ትምህርት ላይ ስለነበሩ ወደ ስራ ወደ ኤች1ቢ ወይም ወደ ኤቢስትሪ አጀስት አድርገው ኤጀንሲዎቹ ተቀብለው ይሰራሉ እና አንዳንድ ሰው እንደዛ ጠይቀው አይቼ ነበር እና ከዚህም ሆኖ ያለ ሰው እንኳን ከአሜሪካ ያለ ነርስ እንኳን ትምህርት ላይ ያለ አንዳንድ የተሻለ ቀጣሪዎች ቀጥታ ከሆስፒታሉ ጋር ካገኘ በጣም ይመረጣል። ግን ካላገኘ እንደ አማራጭ መጠቀም ይቻላል ለቪዛ ስታተስ አጀስት ለማድረግ። በጣም የሚጠቅም ኢንፎርሜሽን። ብዙ ሰው እንዳውም አያውቀውም። 2-3 አይነት የቪዛ አንዳንድ ከኤች1 አንዳንድ ደግሞ አሳይለም ላይ ሆኖ ኢቢ1 ኢቢ2 ምናምን እንደሚጠይቅ ያው ኢንፎርሜሽን አንዳንድ ሰው የሌለው አለ እና በዚህ ጥሩ ነገር ነው። እንደዚህ ነው ኤጀንሲዎቹን ኮንታክት ማድረግ ይቻላል። ስቲል ያው በግል በራስ ሆስፒታል ጋር ዳይሬክትሊ ኮንታክት ማድረግ የተሻለ ነው፣ ግን አማራጭ ነው። ኤጀንሲ ሲሆን አድቫንቴጅ ፕሮ እና ኮኖች አሉት። ቅድም ሜንሽን ያላደረግናቸው ኤጀንሲ ላይ በጣም ፕሮ ብዬ የማስበው ፔፐር ወርክን፣ ኢሚግሬሽን ሳይዱን፣ ሎየር ሳይዱን እነሱ ሪስፖንስብል ሆኖ ቴክ ኬር ያደርጋሉ። ከሱ ውጭ በግል ሲሆን ሁሉንም መጻጻፍ፣ ኢሜል መመላለስ፣ እያንዳንዱን ስራ ሎድ ሊበዛ ይችላል። ከሆኖቹ ደግሞ ክፍያው ቅድም እንዳልነው የተሻለ ክፍያ ማግኘትም ይቻላል። አንዳንድ ኤጀንሲ በግላቸውን በራስ ተፈትነው ኤጀንሲ የሚከፍለው ክፍያ ወርዶ ገጥሞኝ ያውቃል። በግል እንኳን ሄደው ኤጀንሲው እንደሚከፍለው ሆስፒታል ማይከፍል ገጥሞኝ ያውቃል። ግን ጥሩ ነው፣ ሁለቱም አሪፍ ነው ብዬ አስባለሁ። ወይዘር በራስም ወይም በኤጀንሲም መምጣቱ ጥሩ ነው። ቪዛ ሳገኝ የነበረው ኤክሳይትመንት ምንድነው? ሞሮፍ እኔ እየጠበቅኩ የነበረው በሌላ አይነት ዩቢ3 በሚባለው ካቴጎሪ ወረፍ አልደረሰኝም ነበሩ እና አዳዲስ ሩሎች በጣም እየወጡ ነበረ። ኢትዮጵያ ለ3 ወር ልክ እኔ አጋጣሚ ማክሰኞ ኢንተርቪው እንዳደረገው ነው ዓርብ ዕለት ለ3 ወር የሆነ የኢትዮጵያ ቪዛ የሚል ባን ወጣና ሐሙስ ወር ዓርብ ዕለት ከዛ ወዲያው ተፈጻሚ ሆነ እና ትንሽ ጠበቅበቅ ብሎ ስለነበር ትንሽ አጠራጥሮኝ ነበር። ከሰጡኝም ካልሰጡኝም እያልኩ ነበር። ግን ከጠበቅኩት በላይ እንዳውም እነሱ ደስተኛ ሆነው ለስራ ሲሆን እንደዚህ ሲሆን የተሻለ ለእነሱም አድቫንቴጅ ስለሆነ መሰለኝ በጥሩ ሁኔታ ነው እንትን ያለኝ ኢንተርቪው ላይም እሱ እንደውም በቃ አንተማ የትምህርት የምንድን ነው ኦልሬዲ የግሪን ካርድ ፕሮሰስ ላይ ስለሆነ ያለው ምንም ችግር የለውም ብሎ ነበር ኤች1ቢ ቪዛውን የሰጡኝ እና በጣም ደስ ብሎኝ ነበረ። ከዛ በኋላ ያው ስራ ነው እና ቀጥታ ወደ ስራ ነበር የቀጠሉት። የኛውን አሟላ ለመምጣት የተወሰነ የሚያስፈልጉ ነገሮችን አሟልተ ቀጥታ የትምህርት ፕሮግራም ነበራቸው ከስራ በፊት። ቅድም ዝግጅት እያሉ ብዙ ሰዎች እንዴት ነው ልዩነቱ እያሉ ሲጠይቁ ለነበሩ ኮርስ ልከውልኝ ቪዛ ካገኘው በኋላ ደግሞ የተወሰነ ኮርሶች ወስጄ ከዛ በኋላ ቀጥታ ወደ ስራ ነው የመጣሁት እና ግን በጣም ደስ ይላል። እዚህ ያለው ኦፖርቹኒቲውን በጣም የተሻለ ነው። በነርሲንግ ሲሆን በጣም የተሻለ ነው። ቀጥሎ አሁን ከረንትሊ ደግሞ ደስ የሚለኝ ኦልሞስት 100 በላይ አንሆንም የኔትፍሊክስ ተፈትኖ ያለፈ ኢትዮጵያ እየጠበቀ ያለው ረፋ ላይ ነው። በጣም ሰውም ጥሩ ጎበዝ እየሰራ ነው እና ጥሩ እድል ነው። አንዳንዴ ረዥም ጊዜ ቢፈጅም መጨረሻው ጥሩ ስለሆነ እንግዲህ በርቱ ብለናል። ያው ሌላ ሀገር አጫጭር ጊዜ የሚፈጁ ሀገሮች ላይም ሄዶ ፕሮሰስ የኛውን ጎን ለጎን ማድረግ ይቻላል እና ጎን ለጎን ማሰብ ይቻላል። ያው የተሻሉ አማራጮች የግድ አሜሪካ ብቻ እያልን አይደለም። በተቻለው አቅም አለን ነርሶች መስራት እንችላለን። የተሻለ እድል ሲኖር ደግሞ ሼር መደራረግ ጥሩ ነው በሚል መጣ። ምን ያህል ጊዜ ይፈጃል ፕሮሰሱ? 3 ወር አይ ቲንክ ከታች ሩት እየጠየቀች ነው ያለ። ቴንኪው ቅድምም ከላይ ስጽፍ እያየው ነበር። ቴንኪው ስለሰማችን። ከዛ ሃውሎንግ ለሚለው በኤች1ቢ 3 ወር ነው የሚፈጀው። በኤቢ3 ግን እስከ 4 ዓመት አካባቢ በኤቢ3 ያው በግሪን ካርድ ቅድም መጀመሪያ አልነበረች መሰለኝ እና በግሪን ካርዱ ሲሆን ትንሽ የተሻለ አድቫንቴጅም አለው፣ ግን ረዥም ጊዜ ይፈጃል። ኤች1ቢ ግን አጭር ጊዜ ነው የሚፈጀው 3-4 ወር ነው። ያው እዚህ ሀገር ቢያንስ ነርሲንግ አይኖ ትንሽ ጉልበት ስራም አለው፣ የጭንቅላት ስራም አለው። ሊከብድ ይችላል፣ ትንሽ ላይረክም ይችላል። ግን መጨረሻ ላይ ቢያንስ የተሻለ ዋጋ አለው። ተከብረ ነው የምትኖረው። ያው
አንድ ገጠመኝ ልንገራችሁና ልክ ኤምባሲ ጨርሼ ልክ እዚህ ስመጣ የመጣሁት ማያሚ ኤርፖርት ላይ ነበረ። ከዛ ኢሚግሬሽን ልክ ልሳልፍ እንግዲህ ደስ ብሎኝ የመጀመሪያ አሜሪካ አደረግኩ ብዬ ፖሊሶች የኢትዮጵያ ምግብ ይዛል ብለው ያዙኝ። አልያዝኩም። አጋጣሚ ግን እንደዚህ ኢትዮጵያ ነኝ ስላቸው ሻንጣን መፈተሽ እንፈልጋለን ብለው እና ከዛ እየፈተሹ ልክ የመጀመሪያ ዩኒፎርም አገኙ ስክራብ እና ምንድን አሉኝ ነርስ ዘጉት። እና ከመጣው ጀምሮ ነርስ በሚል ስም ብዙ ፕሪቪሌጅ እንዳለ አሁን ይገባል። ያው አዲሶቹም ብዙ አውርተናል እና ኢትዮጵያ ላይ ኦልሬዲ ፕሮሰስ ላይ ያለው ሰው ካለ ብዙም ተስፋ አትቁረጡ፣ ጊዜው ይደርሳል። ፕሮሰስ አንዳንዴ ትንሽ ሊያቆይ ይችላል፣ ፕሪዲክት አይደረግም፣ ግን ይደረሳል። አይዟችሁ። እና አሜሪካ ያው ላንድ ኦፍ ኦፖርቹኒቲ ነው። ገና እኔ መጤ ነኝ፣ ግን የተሻለ ከኔ የቆዩ ብዙ ሊሉ ይችላሉ እና ለስራም ለምንም እና እድሉን ሊያገኘ ሰው ሁሉ ቢሞክር። የምታውቁት የኔ ነርስ ካለ ከስር ያላችሁ ዳግሻ ቅድም ቴሌግራም ላይ አስቀምጫለሁ ባልከው ሊንኩን ሼር አድርጉት፣ ለብዙ ሰው ሼር አድርጉት። ማንም ሰው ቢሞክር ለመቅጠር ፈቃደኛ ናቸው። በፊት እኔ ያመጣኛውን ኤጀንሲ ከኢትዮጵያ ስለማያውቁ ነበር። እኔ ከመጣሁ በኋላ ግን ከኢትዮጵያ ሲጠየቁ እኔ ኔትፍሊክስ ካለኩ በኋላ በደንብ እያመኑ ይሄዳሉና ማሳመን እንችላለን። እዚህ ነርስ መጥቶ መስራት እንደሚችል ማሳየት እንችላለን እና እዚህ ቤድሳይድን ብቻ ሳይሆን ከቤድሳይድን ወጥቶ ብዙ ኦፖርቹኒቲ ያለው ወንድማችን ቅድም እንዳለው እንግዲህ በርቱልን ነው የምለው። ዳግሻ በጣም እናመሰግናለን።